ሰላም ጤና ይስጥልን ወዳጆቻችን ዛሬ የምንገኘው የኢትዮጵያ ሙዚቀኞች ማህበር ቅጥር ግቢ ውስጥ ነው። በዛሬው ዝግጅታችን ለረጅም ጊዜ የቆየውን የሮሃ ባንድን የተመለከቱ ጉዳዮችን እናጋራችኋለን። ሮሃ ሲነሳ ደግሞ የክብር ዶክተር ዳዊት ይፍሩ አስተዋጽኦ አይዘነጋም። ሰኔ 27 2007 ዓ.ም ከወልቂጤ ዩኒቨርሲቲ የክብር ዶክተሬት ዲግሪ ያገኙት ጋሽ ዳዊት ለሮሃ ባንድ መወደድ እንደ ጀርባ አጥንት የሚቆጠሩ የሙዚቃ አቀናባሪ ባለሙያ እንዲሁም ኪቦርድ ተጫዋች ናቸው። ጋሽ ዳዊት ለቃለ መጠይቁ ፍቃደኛ ስለሆኑ በወዳጆቻችን ስም እጅግ አድርገን እናመሰግናለን። ጋሽ ዳዊት ሙዚቃን የጀመሩት በ11 ዓመት በመሆኑ ለረጅም ጊዜ በሙዚቃው ቆይተዋል። ሙዚቃው የባህል ተጽዕኖ ነበረው በዛ ዘመን አይደል? እንዴት ተቋቋሙት እና እስካሁን ሊዘልቁ ቻሉ? የባህል ተጽዕኖ ከፍተኛ ነበር። ነገር ግን እኔ ሙዚቃን የጀመርኩት እንደ ሙያ ሳይሆን እንደ መዝናኛ ጊዜ ማሳለፊያ ነው። በዛ ገብቼበት እግረ መንገዴን ሙያዬ እዛ ውስጥ መሆኑን አወቅኩ እና ለረጅም ዓመት በመማር በመስራት ሙዚቃ በመምራት በመጻፍ በማቀናበር ያው ዓመታት አልፈዋል። ብዙ ባንዶች ተመስርተው ነበር። እርሶም ይሰሩባቸው የነበሩ ባንዶች ነበሩ አይደለም? ነጥሮ ወጥቶ ግን ትልቅ ስራን ለሀገራችን ያበረከተው ሮሃ ደግሞ ትልቁ ባንድ ነበር። እንዴት ሮሃ ተመሰረተ? እንዴትስ ትልቅነቱን አስከብሮ ቆየ? ሮሃ የተመሰረተው በአጋጣሚ ነው። ሌሎች የግል ባንዶች ግማሹ ወደ ውጭ ሀገር ሲሄድ፣ ግማሹ ፈርሶ ሌላ ሙያውን በሚቀይርበት ጊዜ ክፍተት ነበር በተለያዩ ባንዶች። እኔ የምሰራው በዛን ጊዜ ዳላክ ባንድ ነበር እና አይቤክስ ባንድ የሚባለውም እንደዚሁ የመፍረስ አደጋ አጋጠመው። ስለዚህ ከዛና ከአይቤክስ እና ከዳላክ ባንድ ያለን ሰዎች በሙያችን በድሜያችን በትምህርታችን ተመጣጣኝነት ያለን ሰዎች ተሰባስበን ሮሃ ባንድ መሰረትን። ሮሃ ባንድን እንግዲህ ስንመሰረት የተመሰረተው በሂልተን ሆቴል ነበር። የዛን ጊዜ እንግዲህ አንድ ቁጥር ባለ 5 ኮከብ ሆቴል የነበረ ስለሆነ ሂልተን እዛ ውስጥ መስራታችን አንደኛ ለእውቅና፣ ሁለተኛ ደግሞ በገቢም አንጻር ደህና ገቢ እንድናገኝ ረዳን። በዚህ መሰረት ጊዜውም ደግሞ ለሙዚቃ ትንሽ የተመቻቸ በተለይ በግል የሚሰሩ ስራዎችን የማዳመጥ ህዝቡ ዝንባሌ ስለነበረው በዚህ መሰረት ነው ሮሃ ባንድ የተመሰረተውና ረዥም ጊዜ በእውቅና ሊቆይ የቻለ። ሮሃን ያን ያህል ተጽዕኖ የመፍጠሩ ሚስጥር የሚሉት ምን ነበር? ሮሃ ባንድ እንግዲህ ረዥም ዓመት እውቅናውን ሊያገኝ የቻለው ቅድም እንደገለጽኩትም ቢሆን አንደኛ በእድሜ ተመጣጣኝ የሆኑ ሰዎች፣ በእውቀትም ተመጣጣኝ የሆኑ ቤተሰብ ያፈሩ እና ለሙዚቃው ደግሞ መስዋዕትነት መክፈል የሚችሉ ሰዎች የተሰባሰቡበት ባንድ ስለሆነ ነው ረዥም ጊዜ የቆየው እና እውቅናውንም ሊያገኝ ይቻላል። ካሴቶቹ ዋጋቸው ቅናሽ ነበር ይባላል። እውነት ነው አይደል? እንደ ዘመኑ ዋጋ ብቻ ሳይሆን በዘመኑ ከዘመኑ ጋር ነው ጊዜ ዋጋ ነው የምታነጻጽረው። በዛን ጊዜ የሚከፈለው ብር በዛን ጊዜ ብዙ ነው የሚባለው። በአሁኑ ጊዜ ስታዩ በጣም ርካሽ ነው እና ከዘመኑ ጋር ዋጋን ከዘመኑ ጋር ነው ማነጻጸር የምንችለው። ሌላው የሮሃ ተጽዕኖ የመፍጠሩ ሚስጥር የሚባለው ያው የተማራችሁት እንትን ነበረ። እርስዎ በአካውንቲንግ ተምረው ጨርሰው ነበርና ያ ሰፖርት ያደርገው ነበረ እንትኑ። ሌላም ደግሞ ጆቫኒ ኩሪሰሊ እሳቸውን በሆነ ሙያ ላይ ያግዙት ነበር እና ያን ነገር ተጽዕኖ ነበረው? አዎ አለው። ቅድም እንዳልኩት ነው የተለያዩ ሙያ ከዚህ ከሙዚቃው ባሻገር የተለያዩ ሙያ ያለን ሰዎች ነው። እንዳልሽው እኔ አካውንቲንግ ተምሬያለሁ፣ ጆቫኒ ማኔጅመንት ተምሯል፣ ሰላም ሂስትሪ ተምሯል፣ ፍቃደ የቴክኒክ ትምህርት ተምሯል፣ ስምዖን እሱም አካውንቲንግ ነው የተማረው። ሌሎቹም እንደዚሁ ከሃይስኩል በላይ የሆነ እውቀት አላቸው። ስለዚህ
ባንዱ ሲመሰረት እንደ ተቋም ነው። እንግዲህ አንድ ተቋም አካውንታንት ወይም ፋይናንስን የሚመራ ማኔጅመንትን፣ አስተዳደርን በዚህ በቴክኒክ ደግሞ ቴክኒካል የሆኑ ነገር እውቀት ያላቸው ሰዎች ተመስርተው ነው ተቋም የሚመሰረተው። ስለዚህ እኛ በቁጥራችን 8 ብንሆንም ከ6 እስከ 8 ብንሆንም ሁላችንም የተለያየ ሙያ ስላለ ያ ሙያችን ለባንዱ ረድቷል ማለት ይችላል። ሮሃ ከአርቲስቱ ይልቅ ታዋቂ ነው እና ሮሃ ነው የሰራው ከተባለ ተደማጭነት አለው አልበሙ ማለት ነው እና ተጽዕኖ ያን ያህል ሰዎች ላይ መፍጠር የቻለ ነበር። እንዲህ ነው፣ እንዳሁኑ ዘመን አይደለም። የዛን ጊዜ የነበረው ሙዚቀኛ ተሰጥኦ አለው። ሙዚቃ የሚያደርገው ሙዚቀኛ ነው። ድምፃዊንም በዛን ዘመን የነበሩት እኛ ያሰራናቸው እነ ንዋይ፣ ኤፍሬም እንደዚህ የመሳሰሉት በሙሉ ከባንድ ጋር ብዙ የሰሩና ብዙ ልምድ የሌላቸው ወይንም አንዳንዶቹ ደግሞ የመጀመሪያ አልበም የሰሩ ሲሆኑ እንግዲህ እነሱ ላይ ባለን እውቀት እነሱ ላይ ኢንቨስት አድርገናል። እኛ እንግዲህ በሰራናቸው ስራዎች እነዛ ሰዎች ታዋቂ ሊሆኑ ችለዋል። ስለዚህ ከፍተኛውን እጅ የሚይዘው የሙዚቀኛው ነው እንጂ የዘፋኙ አልነበረም። ስለዚህ ነው ሮሃ ባንድ ከድምፃውያኑ የተሻለ እውቅና ያገኘው እና ያው ቫይስ ቨርሳ ነው። የሙዚቀኞቹ መታወቅ ለድምፃውያን ተጽዕኖ አለው። ድምፃዊ ደግሞ የታወቀ ድምፃዊ ደግሞ ከኛ ባንድ ጋር በሚሰራበትም ጊዜ እንደዚሁ አስተዋጽኦ ያደርጋል እና በዛን ጊዜ ሙዚቃን እንደ መደበኛ ስራችን አድርገን የምንሰራ ነው፣ እንደ ፓርታይም አልነበረም። ስለዚህ በዚህ የተነሳ ከኛ ጋር የሚሰሩት ድምፃውያን በሙሉ አብዛኞቹ እውቅናን አግኝተዋል እና እንግዲህ ያ ነው ሚስጥሩ። ጥሩ ሙዚቃ ማስደመጥ ይችላል ነበር። ባንዱ የሆነ ጊዜ ከአቶ አቤሴሎም እንደ 40 ሺህ ብር ተበድሮ ነበር። ያ ችግር ጋር የተነሳ ነበር። በዛን ጊዜ የነበሩ እኮ ሙዚቀኞች ከእጅ ወዳፍ ነው የሚያገኙትና የዛን ጊዜ ሙዚቀኛ አቅም የለውም። በዛን ጊዜ የሙዚቃ መሳሪያ መግዛት ያስፈልጋል፣ ሳውንድ ሲስተም ያስፈልጋል፣ ዩኒፎርም ያስፈልጋል። ስራችን ደግሞ የምንሰራው የስራ ፈጠራም ያስፈልጋል እና በዚህ መካከል እንግዲህ አዳዲስ መሳሪያዎችን ለመግዛት ወይንም ባንዱ ሲመሰረት በቂ መሳሪያ አልነበረንም። ስለዚህ በዘመኑ ዘመናዊ የሆነ ሳውንድ ሲስተም የሙዚቃ መሳሪያ ለመግዛት ችግር ነበረብን። ይህን ችግር ለመወጣት በአንዳንዶች ከአቤሴሎም ጋር ቅርበት ያላቸው ጓደኞቻችን በእነሱ አማካኝነት ያንን ብር ልንበደርና የሙዚቃ መሳሪያ ሰርተን ባንዳችንም እውቅና ወይንም የተሻለ ነገር እንዲሰራ እድል አግኝቷል። ሮሃ ድጋሜ አጋጣሚ ተፈጥሮ መሰብሰብ ለምን አልቻለም? ያው ከተበተነ የተወሰነ ጊዜ ነው እና ለምን መሰብሰብ አልቻለም? እና አሁንስ ምን እየሞከራችሁ ነው? የተለየ ምናልባት ተተኪዎችን ከማድረግ አንጻር ሮሃ እንግዲህ ሂደት ነው። እንግዲህ እያንዳንዳችን የቤተሰብ ኃላፊ ነን። ቤተሰባችን የምንመራበት የተለያየ መስመርን ደግሞ መሞከር አለ። ሁል ጊዜ በሙዚቃ ብቻ የዕለት ወይም የወር የዓመት ፍጆታችን አሟልተን መኖር በጣም ከባድ ነው። በዚህ የተነሳ ብዙዎቹ ወደ ንግድ አተኮሩ። ንግድ ላይ ራሳቸውን ቢዚ ሲያደርጉ ሙዚቃውን እንደ ልብ እንደ ድሮ ተገናኝተን ለመለማመድና ለማለም እድል አላገኘንም። በዚህ የተነሳ ሁሉም የየራሱ መስመር ሲፈልግ ባንዱ ሊፈርስ ይቻላል። ቢፈርስም እንደው አልፎ አላደረን ለመገናኘት ሙከራ አድርገን ነበር። እንደገና ለማቋቋም ሙከራ አድርገናል። ነገር ግን
የባንዱ ግማሹ አካል ውጭ ሀገር ነው ያሉት፣ ከኢትዮጵያ ውጭ ነው ያሉት። እነሱን ደግሞ ማሰባሰብ አልተቻለም። ሌላም እነሱንም ደግሞ ተክቶ ለመስራትም ሙከራ ተደርጎ ነበር። እነዚህ እንግዲህ ብዙ ዓመት ልምድ ያላቸው የተለያየ ሙያ ያላቸውን ሰዎች ዝም ብሎ ሙዚቀኛ ተክቶ ለመስራት ደግሞ በጣም ከባድ ነው። አብሮ መራመድ እንደማይቻል ሙከራ አደረግን፣ ስላልተሳካልን በዛ የተነሳ በአዲስ መልክ ተመጣጣኝ የሆኑ ሰዎች አላገኘንም ነበር። በዚህ የተነሳ ባንዱን በአዲስ መልክ ለማዋቀር ሙከራ ቢደረግም አልተሳካም። አሁንም ወደፊትም እድሜያችንም እየገፋ ነው። ስለዚህ ሙዚቃ ላይ ዋና ስራችን አድርጎ እንደ ድሮ ለመስራት አሁን ከባድ ነው። በዚህ የተነሳ ሮሃ ባንድ እንደገና ሊቋቋም አልቻለም። ወደፊት የሚችልም አይመስለኝ። እርስዎ ያሳተሙት የሙዚቃ ክላሲካል ነው? ከሮሃ ጋር ነበር የሰሩት? አይደለም። እኔ በሙዚቃ ብቻ የተቀናበረ ሙዚቃ የሰራሁት ዳላክ ባንድ በነበርኩበት ጊዜ ነው። ተቀባይነቱስ? በዛን ዘመን በሙዚቃ ብቻ የተቀናበሩ ሙዚቃዎች ብዙ አድማጭ አልነበራቸውም። በዚህ የተነሳ አሳታሚውም ገንዘብ አውጥቶ ለማሳተም አይደፋፈርም። ሙዚቀኛም ደግሞ ይህንን ሰርቼ ይታወቅልኛል፣ ብዙ አድማጭ ይኖረኛል ብሎ ደግሞ የሚነሳሳ በጣም ጥቂቶቹ ነው የተሳካላቸው። ከዛ መካከል እኔም እንግዲህ ለስሜ መጠሪያ የሚሆን አንድ አልበም በዛን ጊዜ ሰርቼ የነበረው የዛሬ 45 ዓመት ማለት ነው። ብዙ አድማጭ አላገኝም። ነገር ግን አሁን እንዳጋጣሚ ሆነው የውጭ ከስዊድን ያሉ አሳታሚዎች ይህንን በድጋሚ እንዳሳትም ጥያቄ ያቀረብኩላቸው፣ እነሱ ግን ስራውን ሲያዩት ይሄ በድጋሚ እንደገና የምሰራው ሳይሆን ራሱ በቂ ነው፣ በአዲስ መልክ እኛ በዓለም አቀፍ ደረጃ እናከፋፍላለን ብለው ያሳተሙት ነው። በሸክላ ታትሟል እና በዓለም አቀፍ ደረጃ ጥሩ ተደማጭነት አሁን እያገኘ ነው። በሱም የተነሳ የኔን ባንድ ይዤ ባለፈው የዛሬ 3 ሳምንት አካባቢ ስዊድን አገር ሄጄ 3 ከተማዎች ይህንን ሙዚቃ አቅርቤ መጥቻለሁ እና እዛ ያሉ አድማጮች ሸክላውንም እጃቸው ላይ ስላለ ሙዚቃንም ማጣጣም የሚችሉ ሰዎች ስለሆኑ በሶስቱም በሄድኩበት መድረክ ላይ ብዙ ሰዎች ነበሩ፣ ብዙ የውጭ ሀገር ሰዎች ነበሩ እና የሚያበረታታ ነገር አግኝቼ መጥቻለሁ። እኔ እንግዲህ ከ2000 በላይ ሙዚቃዎች ነው የሰራሁት። እንግዲህ ከዛው ከራሴ ሙዚቃ ሰውነቷ የሚለው ሆዴ ነው ጠላትሽ የሚለው የሙሉቀን ሙዚቃ በጣም ደስ ይለኛል። ሌላ ደግሞ እነዚሁ ካቀናበርኳቸው ሙዚቃዎች ውስጥ ትዝታን ጋረደው የሚለው የማህሙድ አህመድ ሙዚቃ በጣም ደስ ይለኛል። የእንትና ደግሞ የኤፍሬም ጎዳናዬ የሚለው በጣም ጥሩ ነው። ከዛ በተረፈ እነ ነዋይ እና ረጋኝ የሰሩት ሙዚቃዎች በሙሉ በጣም ምርጥ ናቸው። እንግዲህ እነዚህን ከአንዱ አንዱ ማበላለጥ ባይሆንም የእነዚህን ሰዎች ሙዚቃዎች በሙሉ ወዳቸዋል። የክብር ዶክትሬት አግኝተዋል በ2007 ዓ.ም በኢትዮጵያ ዩኒቨርሲቲ። ስለሱ አጋጣሚና ምናልባት ምን አይነት ስሜት እንዳለ? ይህ እንግዲህ አጋጣሚ የሆነው የሚመስለኝ በሰላም ኢትዮጵያ አንድ ዶክመንተሪ ፊልም ተሰርቶ ነበር። ይህ ዶክመንተሪ ፊልም የእኔን ሕይወት የሚዳስስ ነው። ከአጀማመሬ እስከ ደረስኩበት ድረስ ያለውን ነገር በሙዚቃ ላይ ምን አስተዋጽኦ እንዳደረኩ፣ የቤተሰብ አያያዜ እንዴት እንደሆነ፣ የትምህርት ደረጃዬን ይህን የሚመለከቶች ዶክመንተሪ ተላልፎ ነበር። ይህ ዶክመንተሪ ፊልም ብዙ ሰዎች አድንቀውታል እና ይሄም እንግዲህ እንደዚህ አይነት ታሪክ መኖሩን ባለማወቃቸው ይመስለኛል
እና እንደ አጋጣሚ ሆኖ ይሄ ዶክመንተሪ ፊልም በተላለፈበት ወራት ይመስለኛል የወልቂጤ ዩኒቨርሲቲ እንግዲህ ከዛ ውስጥ እንግዲህ ጥሩ ጆሮ ጥሩ አይን ያላቸው ሰዎች አይተውት ይሆናል ብዬ ገምታለሁ። እነሱ ለሴኔቱ ይህንን ያቀረቡ። በዛን ጊዜ ከቀረቡት ተወዳዳሪዎች መካከል እንግዲህ እኔ ተመርጬ ይህንን የክብር ዶክትሬት እንዳገኝ በቅቻለሁ። በዚህም ደስ ይለኛል። እንግዲህ የክብር ዶክትሬት እንግዲህ ለመታሰቢያ ለመጠሪያ ያህል ነው፣ ግን ለብቻዬ የሰራሁት ስራ የለም። ሙዚቃ ለብቻ አይሰራም፣ በግሩፕ የሚሰራ ነው። ልክ እንደ እግር ኳስ ጨዋታ 11 ሰው ተወዳድሮ ነው ሊያሸንፍ የሚችለው እንጂ አንደኛው ጎል ያገባው ብቻ ሊሸለም አይሆንም። እኔም እንግዲህ ከነዛ ከብዙ ሙዚቀኞች ጋር አብሬ በመስራቴ እንግዲህ ጎል ያገባው ሰው እሆናለሁ ብዬ ገምታለሁ። እና የእኔ ብቻ አዲስ አይደለም፣ የሙያ አጋሮቼ በሙሉ አስተዋጽኦ ያለበት ነው ማለት ይችላል። የኢትዮጵያ ሙዚቃ ማህበር መስራች አባዲ እና ስራ አስኪያጅ እና በዚህ ላይ የሚፈልጉት ለውጥ ነው ማለት እየሰሩበት ነው ወይ? እየመጡ እንትን ይላሉ፣ ሰፖርት ያደርጋሉ ወይ? እነዚህ የሙዚቀኛ ማለት የማህበሩ አባላት ወይም ማህበሩ አባላቶች ሁሉም አባላቶች አሉት፣ ብዙ አባላቶች እንደሚፈልጉት እየተሰራ ነው። እንግዲህ የሙዚቀኞች ማህበር የተመሰረተበት ዋናው ዓላማው የሙዚቀኞችን መብት ማስከበር ነው። የሙዚቀኞች መብት ደግሞ ምንድን ነው? የፈጠራ ድርሰታቸው ከፈጠራ ድርሰታቸው ተጠቃሚ እንዲሆኑ ጥረት መደረግ ነው። እንግዲህ የፈጠራ ስራዎቹ መብታቸው የሚከበረው ደግሞ በሕግ ነው የሚሆነው እና ይሄንን በተመለከተ የቅጂና ተዛማጅ መብቶች አዋጅ እንዲወጣ የግድ የኢትዮጵያ ሙዚቀኞች ማህበር መመስረት ነበረበት። የዛን ጊዜ ብዙ ታዋቂ አርቲስቶች፣ ወጣት አርቲስቶችም በሰላማዊ ሰልፍ እና ባለስልጣን ጋር ፊት ለፊት በመሄድ መብታችን የሚከበርበት አዋጅ እንዲወጣልን ጥያቄ ያቀረቡ። ያን እንግዲህ ያቀረበው በኢትዮጵያ ሙዚቀኞች ማህበር አማካኝነት ነው። በዛ የተነሳ በ1996 እና በድጋሚ ደግሞ 2007 ዓ.ም ይሄ አዋጅ ወጥቷል። ይህ አዋጅ ሲወጣ እንግዲህ ማንኛውም የፈጠራ ባለሙያ ስራው ለንግድ ተግባር በሚውልበት ጊዜ ሮያሊቲ እንዲከፈለው ነው። ይሄ በጣም በዚህ ሙያ ውስጥ ላለን ሰዎች ትልቅ እድል ነው እና ተግባራዊ ይሆናል በአጭር ጊዜ ብለን ያሰብነው ይኸው 16-17 ዓመት ሆኖታል። አልተገበረም። ግን ይህን ለማስከበር ደግሞ በሙያ ተሰባስበን አቤት ማለትና መጠየቅ መብታችን መጠየቅ ያስፈልጋል። ይሄ እንግዲህ ዳር የሚደርሰው የቅጂና ተዛማጅ መብቶች የጋራ አስተዳደር ማህበር የሚባል ደግሞ ሌላ ተመስርቶ በተለይ በሬዲዮ በቴሌቪዥን የሚተላለፉ ሙዚቃዎች ላይ ሮያሊቲ ተሰብስቦ ለነዚህ ለባለሙያዎቹ ለፈጠራ ባለሙያዎቹ ገንዘቡ እንዲደርሳቸው የሚደረግበት ሲስተም አሁን ተሰርቶ ተግባራዊ በቅርብ ጊዜ ይሆናል ብለን እናስባለን እና ይሄ ነገር እውን የሚሆን የማይመስላቸው ሰዎች የማህበሩ አባል አልሆኑም። አባል የሆኑት ደግሞ በአጭር ጊዜ የሚሆን መስሏቸው ደስ ብሏቸው ተቀላቅለው ነበር። ግን ሲያዩት ረዥም ዓመት እየፈጀ ሲሄድ ብዙዎቹ ተስፋ በመቁረጥ ሙያቸውንም የተዋሉ ከሀገርም ይወጡ አሉ። በቃ አዋጣም ብለው ተስፋ የቆረጡም አሉ። ያም ሆነ ይሄ ግን ተስፋ ባለመቁረጥ 16-17 ዓመት ታግለናል። አሁን ነገም ተነገ ወዲያም እንታገላለን። ይሄንን እውን በሚሆንበት ጊዜ አሁን በህይወት ላሉት ሙዚቀኞች ብቻ ሳይሆን ከዚህ በፊት የፈጠራ ስራ ሰርተው ዘመን ተሻጋሪ ስራ የሰሩት ሰዎች በሙሉ የዛ ተጠቃሚ በሚሆንበት ጊዜ የልጅ ልጆቻቸው ተጠቃሚ ይሆናል ብለን ተስፋ እናደርጋለን።
እና በዚህ ሂደት ላይ ብዙ ተስፋ ያለው ሰው ተስፋ አለው ብሎ የሚታገል ሰው የለም። ያም ሆነ ግን ይህን የጀመርነውን ነገር ግብ እናድርሳለን ብለን ጥቂት ሰዎች ይኸው ጥረት እያደረግን ነው። ይህ ግን ተግባራዊ በሚሆንበት ጊዜ ሁሉም ሰው ወደ ማህበር መጥቶ ይቀላቀላል። የዛን ጊዜ ደግሞ ገቢያችንም ኃይላችንም ጉልበታችንም ትልቅ የሆነና መብታችን በአግባቡ እናስከብራለን ብለን ያው በተስፋ እየሰራ ነው። እንግዲህ ሁሉን ነገር ቢያወሩት ሆድ ባዶ ይቀራል ነው የሚባለው። ስለዚህ ለዛሬ እንግዲህ የተወያየንበት በአንቺ በኩል ደግሞ ይሄ ተስፋ የሚያገኝ ከሆነ ጥሩ ነው እና ያለውን የወረወረ ንፉግ አይባልም ነው የሚባለው። ያለኝን ሰጥቼሻለሁ። ወዳጆቻችን ቆይታችን እንደወደዳችሁት ተስፋ እናደርጋለን። አብሬያችሁ የነበርኩት መሰረት አስተራየ ነበርኩ። ከቀሪ የአዲስ ዋልታ ፕሮግራሞች ጋር መልካም ቆይታ